ሰው ሰንበትን እንዲጠቅመው ሳይሆን ሰንበት ለሰው ጠቃሚ እንዲሆን ሰንበት ስለ ሰው ተብሎ የተፈጠረ ነው በማለት ይናገራል። ኢየሱስ በቀረበበት ክስ ምክንያት ምላሽ እየሰጠ ነው። ለሰው ጥቅም የሚያስገኝ እንዲሆን ነው ሰንበት የተፈጠረው ይላል። ስለዚህ ሰንበት የተፈጠረበት ዓላማ ለሰው እንደ ሰው እንደሆነ ማየት እንችላለን። እዚህ ላይ ጥቂት ምልከታዎች ልጨምር። ሰንበት ለሰው እንደ ሰውነቱ የተሰጠው ነው ሲባል ከጊዜ አጠቃቀም አንፃር ሰንበታዊ መሆን ፍሬያማ የሆነ የጊዜ አጠቃቀም ይሰጣል። ብዙ ጊዜ ሞቲቬሽናል ስፒቾችንም ስትሰሙ በግላችንም ስንጸልይ ጊዜን በሚገባ እንድጠቀም፣ ጊዜን በሚገባ ተጠቀም የሚለውን እንሰማለን ደጋግመን። ጊዜን በሚገባ ለመጠቀም ምርጡ መንገድ ምንድን ነው? ጊዜን በሚገባ ለመጠቀም ምርጡ መንገድ ሰንበትን መቀደስ ነው። ሰንበትን ከመቀደስ የሚበልጥ አሪፍ መንገድ ያለ አይመስለኝም። ለምን ካላችሁ አንደኛ እግዚአብሔር የሰጠው መንገድ ስለሆነ፣ ስለ ጊዜ እና ስለኛ ከኛ በላይና ከጊዜም ከራሱ በላይ እግዚአብሔር ያውቃል። ግን ደግሞ የኔ ምልከታ ለመጨመር ሰንበትን መቀደስ ጊዜን በተሻለ እንድንጠቀም የሚያደርገን የጊዜ ንቃተ ህሊና ስለሚጨምርልን ጊዜን በተመለከተ ሞር ኮንሽስ እንድንሆን ያደርገናል። በህፃናትና በአዋቂ መካከል ያለው አንዱ ልዩነት ህፃናት የጊዜ ንቃተ ህሊና የላቸው። ማለትም ማክሰኞ ጠዋት ተነስተው ቸርች እንሂድ ሊሏችሁ ይችላሉ። ጊዜን ከፋፍለው አይረዱትም። ባደግን ቁጥር ጊዜን ከፋፍለን መረዳት ይጠበቅብናል። በዚህም ረገድ እናድጋለን። ሰንበትን ደግሞ በህይወታችን በሳምንታችን ፕላን ውስጥ ታሳቢ የምናደርግ ከሆነ ጊዜን በተመለከተ ኮንሽስ እንሆናለን፣ ንቁ እንሆናለን። እሱ ብቻ ግን ሳይሆን ንቃተ ህሊና ስለሚሰጠን ብቻ ሳይሆን በእቅድ መመራትንም ይሰጠናል። ዌል ስኬጁልድ ዌል ፕላንድ መሆን እንድንችል ሰንበት እድል ይሰጠናል። ይህንን ከሰዓት እንመለስበታለን። በስድስቱ ቀን ውስጥ ስራዬን ሰርቼ በሰባተኛው ቀን ሰንበትን ለጌታና ለቅዱሳን እለያለሁ፣ ቀድሳለሁ ብዬ ሳምንቱን ሙሉ በሚገባ ሳቅድ ህይወቴ ፕላንድ ይሆናል። ፕላንድ የሆነ ህይወት ፍሬያማ የሆነ ጊዜ አጠቃቀም ይሰጣል። እሱ ብቻ ደግሞ ሳይሆን አእምሯችንንም ይቀርጸዋል። ፕላንድ የሆነ ህይወት ስትራክቸርድ የሆነ ጊዜ አጠቃቀም፣ ፕላንድ የሆነ ስትራክቸርድ የሆነ የአእምሮ ቅርጽ ይሰጠናል። ምክንያቱም የምናደርጋቸው ነገሮች እኛን መልሰው ስለሚቀርጹ። ጊዜውን በተመለከተ ዝርክርክ የሆነ ሰው አእምሮም ዝርክርክ ይሆናል ውስጡ ማለት ነው። ማለት ብትንትን ይላል። ሴሎቹ ያላቸው ግንኙነት አስቸጋሪ ይሆናል መሰለኝ። ይሆናል በእርግጥ ከማታውቀው ነገር ላይ ብዙ አትዳፈር የሚል የሆነ ሰው ስላየው ነው ከርቀት። ስለዚህ ሰንበት በእግዚአብሔር የተሰጠ የግብረ ገብ ሕግ ስለሆነ ሰንበትን ቀድሱ። ሰንበት ለሰው እንደ ሰውነቱ የተሰጠ ስለሆነ ሰንበትን ልንቀድስ ይገባናል። በሶስተኛነት ሰንበት የእግዚአብሔር ቅዱስ ቀን ስለሆነ ሰንበትን ለእግዚአብሔር ቀድሱ። በአሁኑ ላይ ትኩረታችን ሰንበትን መቀደስ ብቻ ሳይሆን ሰንበትን ለእግዚአብሔር ነው ልንቀድስ የሚገባል። ቀደም አድርገን ዘፍጥረት ምዕራፍ 2 ቁጥር 3 ላይ እንዳየነው እግዚአብሔር ሰንበትን ባረከው ቀደሰው ይልና ሰንበትን ደግሞ ለማን ይባረከው? እግዚአብሔር ሊያደርገው ከፈጠረው ስራ ሁሉ በእርሱ አርፏልና በማለት ሰንበትን መባረክንና መቀደስን ከራሱ ጋር አያይዞት እናገኛለን። ሰንበት ከእግዚአብሔር ከስራ ከማረፉ ጋር ተያይዞ የለየው የሆነ ስፔሲፊክ ቀን ነው። ሰንበት የማን ነው? የእግዚአብሔር ነው። ግን ከዘፍጥረት በላይ ደግሞ ዘጸአት ምዕራፍ 20 ቁጥር 10ን ስናይ ሰንበት ለእኛ የተሰጠ ለእኛ ጥቅም ቢሆንም ግን ሰንበት ባለቤት እንዳለው ይናገራል። ሰባተኛው ቀን ግን ይልና ለእግዚአብሔር ለአምላክ ሰንበት ነው ይላል። ሰንበት መቀደስ ብቻ አይደለም ያለበት፣ ሰንበት ባለቤት ስላለው ሰንበት ለእግዚአብሔር ነው መቀደስ ያለበት። ሰንበት የኛ ቀን አይደለም፣ የኛ ቀን አይደለም የሚለው በደንብ መረዳት ብዙ ሲግኒፊካንስ ፋይዳ ይኖረዋል። አንድ ምንባብን ጨምር። ዘሌዋውያን ምዕራፍ 23 ቁጥር 3 ካላወጣችሁት እኔ ሳነበው መስማት ስለምትችሉ አትቸገሩ። 6 ቀን ስራ ይሰራል፣ በሰባተኛው ቀን ግን የእረፍት ሰንበት ነው።
የተቀደሰ ጉባኤ ይሆንበታል፣ ምንም ስራ አይሰሩም፣ በምትኖሩበት ሁሉ ለእግዚአብሔር ሰንበት ነው። ስለዚህ ሰንበቱ ለማን ነው? ለእግዚአብሔር ሰንበት ነው። ስለ ሰንበት በጣም ሲሪየስ እንድንሆን የሚያግዘን አንድ ሌላ ምንባብ ዘጸአት ምዕራፍ 58 ላይ ይገኛል። ቁጥር 13 እና 14 ዘጸአት ምዕራፍ 58 ፈቃድህን በተቀደሰው ቀኔ ከማድረግ እግርህን ከሰንበት ብትመልስ፣ ሰንበትንም ደስታ እግዚአብሔርም የቀደሰውን ክቡር ብትለው እያለ ይቀጥላል። ከሰዓት እንመለስበታለን ይህንን መንባብ። በዚህ ውስጥ እያየን ያለ ነው ምንድነው? አሁን ባየናቸው መንባቦች ሰንበት እግዚአብሔር ከማረፉ ጋር ተያይዞ የተሰጠ ህግ ነው። ሰንበትን ደግሞ እግዚአብሔር ምን ብሎታል? የኔ ቀን ብሎታል። ሌሎች መንባቦችንም መጨመር እንችላለን። ሰንበትን በብዙ መንባቦች እግዚአብሔር የኔ በማለት በሰንበት ላይ ባለቤትነትን ሲያውጅ እንመለከታለን። ስለዚህ ሰንበት ለሰው ጥቅም የተሰጠ ቢሆንም ግን የሰንበት ባለቤት እግዚአብሔር ከሆነ ሰንበትን መቀደስ ያለብን ለእግዚአብሔር ነው። ለእግዚአብሔር ልንሰጠው የሚገባ ቀን መሆን አለበት። ሰንበትን ቀኑ የእግዚአብሔር ስለሆነ ለእግዚአብሔር እንቀደስ ሲባል ምንድነው ዋናው ፖይንት? ለእግዚአብሔር በመቀደስና ሰንበትን እየቀደሱ ግን ለእግዚአብሔር አለመቀደስ ይቻላል? ያ ብዙ ክርስቲያን ያልሆኑ ሰዎች ከሳምንቱ 7 ቀናት ውስጥ የተወሰነውን ሰርተው የሚያርፉበት ቀን አላቸው። ያ የሚያርፉበት ቀን የሚመቻቸው ቀን ሊሆን ይችላል፣ የመረጡት ደስ ያላቸው ቀን። ክርስቲያንም ሆነው በነገራችን ላይ ቸርች የማይሄዱ ፕሮቴስታንቶች እንዳሉ ታውቃላችሁ አይደል? ምንም በቃ የማይሄዱ ግን በእሁድ ስራ አይሰሩ እና እንዴት ነው የሚያደርጉት? በቃ ቤታቸው ቁጭ ይላሉ፣ ወይም አንዳንዶቹ ቫኬሽን ይወጣሉ፣ ወይም የድሮ አማርኛ ለመጠቀም ሽርሽር ይሄዳሉ እና ሰንበትን ከመቀደስ ጋር እኩል አድርገው ኢኩቫለንት አድርገው ያዩታል። ሰንበትን በፈለግኑ መንገድ መቀደስ፣ የፈለግኑን ቀን መርጠን ሰንበት ነው ማለት ለኛ አልተሰጠንም። ሰንበት የእግዚአብሔር ነው። ሊቀደስ የሚገባውም ለራሱ ለእግዚአብሔር ነው። ለእግዚአብሔር ምንቀድሰው እንዴት ነው የሚለውን ከሰዓት የምንመጣበት ቢሆንም ግን ቢያንስ ኢሳይያስ ምዕራፍ 58 ላይ ከምናነበው የራሳችንን ድርጊት ማድረግ ትተን በተቀደሰ ጉባኤ ተሰብስበን በእግዚአብሔር ሕዝብ መካከል ለእግዚአብሔር አምልኮ ማቅረብ ከሰዓት የምንመጣበት ስለሆነ ይሄንን ብዙ ሳልገባበት በዚሁ እንቶ። ስለዚህ ሰንበት ቀኑ የእግዚአብሔር ስለሆነ ለእግዚአብሔር ለራሱ ልንለይለት የሚገባ ቀን ነው። ነገር ግን እስካሁን ያልመለስነው ጥያቄ ሰንበት ቅዳሜ መሆኑ ቀርቶ እሁድስ ለምን ሆነ? ስንጀምር የጠየቅነው ጥያቄ ሰንበትን በእሁድ የምንቀድሰው ለምንድን ነው የሚል ነው። ሰንበትን በእሁድ መቀደስ አለብን የሚለውን ከማየታችን በፊት ሰንበትን መቀደስ አለብንስ ወይ የሚለውን ማየት ነበረብን። ይህን ስናይ የሞራል ህግ ስለሆነ፣ ለሰው ጥቅም ስለሆነ፣ ቀኑም ደግሞ የጌታ ስለሆነ ልንቀድሰው ይገባል አለ። ነገር ግን እስራኤላውያን ሰንበትን ይቀድሱ የነበረው በሳምንቱ የመጨረሻ ቀን በቅዳሜ ነበር። ለምንድን ነው በቅዳሜ ሰንበትን መቀደስ ትተን ወደ እሁድ ወደ ሳምንቱ የመጀመሪያ ቀን የምናዞረው? ይህንን በተመለከተ መናገር የሚኖርብን ነገር አሁንም ክርስቲያንን ብለው ራሳቸውን የሚጠሩ እና የሚሆኑ ሰንበትን ቅዳሜ ነው ብለው በሰንበት ቅዳሜን የሚቀድሱ ሰዎች አሉ፣ ወይም ማህበሮች ይኖራሉ። አንደኛው ባፕቲስቶች ናቸው። 7ኛ ቀን ባፕቲስቶች የሚባሉ አሉ። በዓለም አቀፍ ደረጃ በጣም ጥቂት ናቸው፣ ግን አሜሪካና አንዳንድ አውሮፓ ሀገሮች የ7ኛ ቀን ባፕቲስቶች የሚባሉ አሉ። ቅዳሜን ነው ሰንበት ብለው የሚቆጥሩት። ሌላው ደግሞ ክርስቲያን መሆናቸው ላይ ብዙ ምስማማ የማይመስለኝ አድቬንቲስት 7ኛ ቀን አድቬንቲስቶች አሉ። ክርስቲያን ትክክለኛ ክርስቲያን ከመሆን ይልቅ ከልት ናቸው ብዬ የማስበው የኤለን ዋይት ጽሁፍን እንደ እስትንፋሰ እግዚአብሔር አድርገው እንደ እግዚአብሔር ቃል ስለሚቀበሉ ነው። ይህን በዚህ ላይ እንተወውና ሰንበትን ቅዳሜ ነው ብለው የሚቀድሱ አሁንም አሉ። እኛ ሪፎርምድ ባፕቲስቶች፣ ፕሬስቢቴሪያኖች ሰንበት ወደ እሁድ ዞሯል ብለን ሰንበትን በእሁድ እንቀድሳለን። ምክንያታችን ምንድን ነው? ስለዚህ ወደ 4ኛው መልስ ይወስደናል። ሰንበት ከቅዳሜ ወደ እሁድ ስለዞረ ሰንበትን በእሁድ ቀድስ። ሰንበትን በእሁድ ቀድስ። ቀን መምረጥ መብት የለንም ብለናል። የቀኑ ባለቤት ቀን ይሰጠናል። በሰጠን ቀን መሆን አለበት። ሰንበት ቅዳሜ ነበር፣ ወደ እሁድ ዞሯል። ስለዚህ ሰንበትን በእሁድ ልንቀድስ
ይገባናል። ስለዚህ ከቃሉ ጋር ተያይዞ የግድ ሰንበት ማለት ቅዳሜ ማለት አይደለም። ይህንን ይዘን ሰንበት ከቅዳሜ ውጪ ወደ ሌላ ቀን ሊሸጋገር እንደሚችል መገመት እንችላለን። ታዲያ ወደ እሁድ ወደ ሳምንቱ የመጀመሪያ ቀን እንዴት መጣ ካልን በአዲስ ኪዳን የምናገኛቸው መረጃዎች ሰንበት ከሳምንቱ የመጨረሻ ቀን ወደ እሁድ እንደዞረ ይጠቁሙናል። ለምሳሌ ሐዋርያት ሥራ ምዕራፍ 20 ቁጥር 7 ጳውሎስ የነበረውን ቆይታ ሉቃስ ሲናገር ከሳምንቱም በመጀመሪያ ቀን እንጀራ ለመቁረስ ተሰብስበን ሳለን ይላል። ምንፈልገው ይችን ብቻ ነው። ከሳምንቱ በመጀመሪያ ቀን ማለትም እሁድ ማለት ነው። ተሰብስበው ነበር። የተሰበሰቡበት ምክንያት ደግሞ እንጀራውን ለመቁረስ ነው። እኛ የጌታ እራት የምንለውን ማለት ነው። ስለዚህ የጌታ እራትን ለመውሰድ ወይም እንጀራ ለመቁረስ የተሰበሰቡበት የሆነ ቀን ነበር። ያንን ቀን በተመለከተ የሳምንቱ የመጀመሪያ ቀን ይላል። በሌሎች ሐዋርያት ሥራ ምንባቦች ሐሙስ፣ ሮብ የሚሉት ቀናት ሲጠቀሱ አናይም። በእነዚህ ቀናት እኮ ጳውሎስ እንቅስቃሴ አድርጓል። በቀን ደረጃ የሚጠቀሰው ሰንበት እና የሳምንቱ የመጀመሪያ ቀን። በሳምንቱ የመጀመሪያ ቀን የሚለውን ሲናገር በሐዋርያት ሥራ ታሪክ ውስጥ ክርስቲያኖች ቀስ በቀስ አካሄዳቸው ወዴት እየተለወጠ እንደመጣ እየጠቆመ ነው። ክርስቲያኖች የሚሰበሰቡበት ቀን የሳምንቱ የመጨረሻ ቀን ቅዳሜ መሆኑ ቀርቶ ወደ መጀመሪያው ቀን ሽፍት እያደረገ እንደነበር ይነግረናል። በነገራችን ላይ በአንድ ቀን ሁሉም ነገር አልተቀየረም፣ በሂደት ነው ክርስትና የራሱን መልክ እየያዘ የመጣው። ነገር ግን ሐዋርያቱ በነበሩበት በዛው ዘመን ክርስቲያኖች የሚሰበሰቡበት ቀን ወደ መጀመሪያው ቀን እየዞረ መጥቶ ነበር። በዚህ በአንድ ምንባብ ላይ ብቻ መሰረት አድርገን ይህን መደምደሚያ አንሰራ። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 2ም ይህንኑ ያረጋግጥልናል። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 2 ከቁጥር 1 ጀምሮ ነው። ለቅዱሳንም ገንዘብን ስለማዋጣት ለገላትያ አብያተ ክርስቲያናት እንደደነገኩት ሰው ለቆሮንቶስ ነው የሚጽፈው። ድንጋጌው ግን ለገላትያም የተሰጠ ነው። ደግሞ እንዲሁ አድርጉ፣ እኔ ስመጣ ይህ የገንዘብ ማዋጣት ያን ጊዜ እንዳይሆን ከእናንተ እያንዳንዱ በየሳምንቱ በፊተኛው ቀን እንደ ቀናው መጠን እያስቀረ በቤቱ ያስቀምጥ ይላል። በቤቱ ያስቀምጥ የሚለው በነገራችን ላይ የ54ቱ ትርጉም ጥሩ ትርጉም አይደለም። እየመጣ መዋጮ ያድርግ ነው። እንግሊዝኛው ማየት ትችላላችሁ። ፈጥሬ እንደማይመስላችሁ አውቃለሁ። በእርግጥ ሰው ጳውሎስ በዚህ ምን እየነገረ ነው? በሳምንቱ የመጀመሪያ ቀን ይሰበሰባሉ። ሲሰበሰቡ ገንዘብ መዋጮ ያደርጋሉ። ይህ ደግሞ ለገላትያም የተሰጠ መመሪያ ነው ይላል። ስለዚህ ወደ ሳምንቱ የመጀመሪያ ቀን መሰብሰብ ተጀምሯል፣ ወይም ስብሰባው ወደ ሳምንቱ የመጀመሪያ ቀን ዞሯል ማለት ነው። እና ይህም በተመለከተ ራእይ ምዕራፍ 1 ቁጥር 10 ስም ይሰጠዋል። ራእይ ምዕራፍ 1 ቁጥር 10 ዮሐንስ ራእዩን ስለተቀበለበት ሁኔታ ሲናገር በጌታ ቀን በመንፈስ ነበርኩ ይላል። በጌታ ቀኖች አይደለም የሚለው ስለሆነ ሁኔታ ስቴት ዱሬሽን ኦፍ ታይም እያወራ አይደለም። የጌታ ቀን በሚባል ቀን በመንፈስ ነበርኩ ማለት ይናገራል። ይሄ ቀን እንዲሁ የዘመን ፍጻሜን በተመለከተ the day of the Lord ብለው ነቢያት እንደሚናገሩት አይደለም። አማርኛው ትርጉሙን ስለሚያመሳስለው እንጂ the Lord's day ተብሎ መተርጎም አለበት ይሄኛው ቀን። ስለዚህ ቀኑ የጌታ ነው የሚል አገላለጽ እየተጠቀመ ነው። ራእይ ዮሐንስ ላይ ዮሐንስ የጌታ ቀን the Lord's day ብሎ ሲናገር ይህ ልዩ የሆነ ቀን የሰንበት ቀን ከመሆኑ ውጪ ሌላ ኦፕሽን አናቅም፣ እስካሁን ድረስ ማግኘት አይቻልም። ስለዚህ ወደ ሳምንቱ የመጀመሪያ ቀን ዞሮ የነበረው ሰንበት የጌታ ቀን ተብሎ ስያሜ ተሰጥቶታል። ይህ የጌታ ቀን ተብሎ የተሰጠው ስያሜ ሰንበት ከጌታ ትንሣኤ የተነሳ ከሳምንቱ የመጨረሻ ቀን ወደ መጀመሪያው ቀን እንደዞረ ጠቋሚ ነው። ቀኑ የጌታ ቀን ተብሎ መሰየሙ ለምንድን ነው ግን ከመጨረሻው ቀን ወደ መጀመሪያው ቀን ለመዞሩ የጌታ ትንሣኤ ምክንያት የሚሆነው? ዘፍጥረት ላይ እንደምናነበው በዘጸአት ምዕራፍ 20 እንደምናነበው ሰባተኛውን ቀን ለእግዚአብሔር የተለየ አድርገህ ቀድስ የሚለው ትእዛዝ ፍጥረት ተሰርቶ ሲያልቅ በሰባተኛው ቀን እግዚአብሔር ስላረፈ ይላል። ስለዚህ ከመፍጠር ጋር ከፍጥረት ጋር የተያያዘ ነው። ትንሣኤው ደግሞ
የአዲስ ፍጥረት ጅማሮና ፍጻሜ ነው፣ ወይም የአዲስ ፍጥረት ሙላት ነው። ስለዚህ አዲስ ፍጥረት ስለመጣ የአዲስ ፍጥረት አባላት የሆኑ ክርስቲያኖች ከሳምንቱ የመጨረሻ ቀን ወደ ፊተኛው ቀን ወደ መጀመሪያው ቀን የሚቀድሱትን ቀን ያዞራሉ ማለት ነው። ስለዚህ በመጀመሪያው ቀን ሰንበትን የምንቀድስበት ምክንያት፣ በእሁድ ሰንበትን የምንቀድስበት ምክንያት ከኢየሱስ ክርስቶስ ትንሣኤ የተነሳ ነው። ኢንፋክት የመሰባሰባችን ምክንያትም ትንሣኤው ነው። ክርስቲያን የመሆናችን ምክንያት ትንሣኤው ነው። በትንሣኤው በአዲስ ፍጥረት ምክንያት ከተሰባሰብን ከዳንም የምንቀድሰው አዲስን ፍጥረት ስለሆነ ሰንበትን መቀደስ ወደ ሳምንቱ የመጀመሪያ ቀን ዞሯል ማለት ነው። ስለዚህ በእሁድ ሰንበትን እንቀድሳለን። ነገር ግን አንድ ጥያቄ መጠየቅ ይኖርብናል። ጳውሎስ በሮሜ ምዕራፍ 14 አንዳንድ ሰው አንዳንድን ቀን የተለየ ቅዱስ ነው ብሎ ይወስደዋል፣ አንዳንድ ሰው ደግሞ ሁሉም ቀን ለሱ አንድ አይነት ነው ብሏል። እኛ ደግሞ አንድ የተለየች ቀን ቅዱስ ቀን አለች እያለን ነው። እርሷም የሳምንቱ የመጀመሪያ ቀን ነች እያለን ነው። ጳውሎስ በቀናት መካከል ልዩነት የለም ብሎ እየተናገረ አይ ሰንበት የምትባል የተለየች ቀን አለች ስንል ከጳውሎስ ጋር መጋጨት አይሆንም። በደንብ ሲሰማ ለቆየ ሰው መልሱን መልሰነዋል ኦልሬዲ። መልሱ ጳውሎስ ሮሜ ምዕራፍ 14 ላይ እየተናገረ ካለው ያለበት አውድ የተለየ እንደሆነ የሚያሳየን ራእይ ምዕራፍ 1 ቁጥር 10 ነው። ምንም የተለየ ቀን የለም እንዳንል የጌታ ቀን የሚባል ቀን አለ። በዮሐንስና በጳውሎስ መካከል ግጭት ሊኖር እንደማይችል ሃይማኖታችን ይነግረናል። ስለዚህ ጳውሎስ በሮሜ ምዕራፍ 14 የተለየ ቀን በሚል ጉዳይ አትጋጩ አትጣሉ ብሎ ምክር ሲመክር ወይም ትእዛዝ ሲሰጥ በተለየ ሴንስ እያወራ መሆን አለበት። ያ የተለየ ሴንስ ምንድነው አያስፈልገንም ለጊዜው፣ ግን በተለየ ሴንስ እያወራ መሆን አለበት እንጂ የተለየ የሚባል ቀንም አለ። ምክንያቱም የጌታ ቀን ብሎ ዮሐንስ የሰየመው ቀን ስላለ። ስለዚህ ሰንበትን በሳምንቱ የመጀመሪያው ቀን በእሁድ መቀደስ ከእግዚአብሔር ዘንድ የእግዚአብሔርን ባህሪ እንድናጸባርቅ ሰውም እንድንሆን ክርስቶስንም ማዕከል ባረገ አምልኮ በጋራ እንድንሰበሰብ የተሰጠ የእግዚአብሔር ቀጣይነት ያለው ሕግ ነው። ጸጋና ሰላም ይብዛላችሁ።